ምንድን ነው እቺ ያው ውሃ ጊዜው ውሃ ነው ይቀየር ካልክም ኧረ አይቀየርም ያለ ቸጋዋ ነው አዎ ያንተ መልክ አለበት እዚህ ግድብ እቺ ፎቶ በዚህ ግድብ አለው ማስታወቂያ ነው ሸጋ ነው ሸጋ ነው አዎ የኔ ውሃ ግን አይደለም ያው ግን ያንተ ምልክት አለ እዚህ መልክህ አዎ አለ ሸጋ ነው ኧረ የልጅነቴ ነው ኧረ ይሄ አዎ አሁን ትልቅ ነው አሁን ያየው ፋሲል ትልቅ እኮኛል እግዚአብሔር ይመስገን ተብዬ የዛሬ 6 ዓመት የተለያየን አሁን ተገናኘን ድሮ ጊዜ ለኩሉ ጊዜ ለሁሉም ጊዜ በእግዚአብሔር ኃይል መቼስ እዚህ ሀገር መጣሁ እኔ እውነቴን በዚህ ፍጥነት እዚህ እመጣለሁ ብዬ ካሚንግ ተመልሼ ካሚንግ ከባድ ነው ጎል ካሚንግ እኮ አስቸጋሪ ነበር በጣም ቢፎር እና አፍተር በነገራችን ላይ 6 ዓመት ስትቀመጥ እንግሊዘኛ እምቢ አለኝ እንግሊዘኛ እምቢ አለኝ እሱም እምቢ አልኩት ተከባብረን ነው ከእንግሊዘኛው ጋር አይደርስብኝም አልደርስበትም በቃ አሜሪካ ያለሁ እንጂ እንትን እኮ እዚህ ነው ቋንቋ እዚህ ነው እንትን ምናምን እኮ እዚህ ነው እዛ እኮ ኢቲንግ ጉዳይ ነው የጥይት ጉዳይ ነው እንዴ ማለት እንዴት ጥይት ጉዳይ ነው ጥይት ሲባል ነው ያኛው አይደለም ያሰደደኝ ብዙ ነገር አለ ኢንሳይድ ነው ችግር የምናደርገው ምስጢር ነው ከመሄድ በፊት ብዙ ችግር አይተሃል መቼም እኔ ያላየሁት ችግር አለ እንዴ እኔም ያላየሁት ችግር እኮ የለም ነው ጎሃል እኮ አይደለም ያንተ ፕሮግራም መቼም ቢሆን ቢዋጋው አልቅ ስለማያልቅ ያው ህዝቡ ግን ያውቀዋል ህዝቡ ያውቀዋል የሆንኩት ሁሉ ያውቀዋል የዚህ መንግስት የሚያደርሰብኝን ያውቀዋል ህዝቡም ያውቀዋል እኔም አውቀዋለሁ ያረጉትም ሰዎች ያውቁታል ችግር የለውም ግን ወግዜ ለሁሉ እግዚአብሔር ይመስገን መልሼ ካሚንግ እግዚአብሔር ኃያለው በጣም ይገርማል ደሞዝ ይሙት ዘፈን ምለይ አንተ ዘፈን መቼም የሚሰነጣጠቅ ነው ብዙ ያየውን ነገር ደግሞ ዝም አትልም እሺ ይሄ አይደል ችግር እኮ ነው ያው ራስ ለፊት ችግር እኮ ነው ፊት ለፊት አይፈልግም ነበር አይቻልም በዛን ጊዜ እንግዲህ አስበው አረሱት ይሉኛል የሁመራ መሬት የአርማጭሆ መሬት ያውም የኛ ነጣ እነሱም ያርጉ ከኛ ሰው ሲታጣ ሙዚቀኛ ሁሉ አረ ዘፈን ደው ጠቅላላ አቀናበሩ አራላፊነቱ አረማን እንግዲህ ነገርኳችሁ አለ ነገርና አረስቱን ነኝ የጨመርኩበት እሱም ማያውቀው እየተደገደገ መጣ አንተ ልታስገድኝ ማንም ይደል እኔ ላቀረበኝ ኃላፊነቱ ነው እና ግልጥ በግልጥ ነው የምናገረው ነው ወንድም አልፈራም ምንም ማውን ነገር ደግሞ አርቲስት ማለት እኮ ይሄ ነው ያለውን ነገር የሚያሳይ ከህዝብ ጎን ሆኖ የሚያዳምጠውን አውጥቶ በዜማ በግጥም በተፈለገው በመጽሐፍ አውጥቶ ለህዝቡ ማያቀርብ ያን ያረግ ሲሆን ነው አሁን ዛሬ እኔ በኮንፊደንስ ነው የምናገረው በኢትዮጵያ ፊት ምክንያቱም በጊዜውም ዝም አላልኩም ኧረ በደሞዝ ሞት ወንድም የታመነው ጦር ፋሲል ደሞዝ የታመነው ጦር በየሄደበት ማያሳፈር ይባላል አበቃ ለፋሲል ደሞዝ ባቃ አለቀ በቃ አረሱት በጣም ትልቅ ዜማ ነው ትልቅ ዘፈን ግን ያው ከተማ ላይ ደግሞ ሲሆን የሚታረስ ነገር የለምና አንዳንዱ እዚህ ሀገር የለም በእኛ ሀገር ግን ታረሰ ሎተሪ የሚያዞር አዲስ ገበያ ነበር አንድ ልጅ እሺ ሎተሪ ይላል የዛሬ ስንት ዓመት ነው ከመሄድ በፊት ድሮ እኮ እዚህ ሀገር እኮ እያለሁ ነው ዘፈንኩት እና ሎተሪ ናስቲ ያልኩት አቤታል ስንት ነው 2 ብር ቆረጥኩትና ገዘውትና ከመተህ ነው አልኩት ከመተማ አራ እንዴት ገርሸው ማልደርሰው ነው እናንተ መተማ መታችሁ ይጣላችሁት የምትመጡ በዚህ ሰዓት እንደው አሁን ይሄ ያዝመራ የሚዘራበት ሰኔ ወቅት ነው እንዴት ወረጋሽ ምን መሬት አለን መሬታችን እኩሉ ለሱዳን ተሰጥቶ ነው ምን መሬት አለን ብሎ ዱዓዙ አለቀሰ በእናን ዳቤት እንጀራ እንብላ ምሳችን እንብላ ምሽት ያለች እናት ከምን አገኘው አለች የኛ ሀገር ሰው
ዝም በይኛል ዶ አንተ ባላገር ስትወዳ ወዳለሁ ባላገር ወዳለሁ ልብሴን ምናምን አለባበስኩትና ታቆኛለህ አልኩት አረ የለም አልቆማል እንዲሁ ፋሲል ደግሞ ዝባር ዘፋኝ ሲባር ሰምተህ አታውቁም አልኩት አውቃለሁ እንጂ እሱማ ከዛ በኋላ ያ ልጅ ልብስ ሰጠሁትና እንጀራ በላና መጽሐፍ ጀመርኩ እሺ አለ ነገር ጎንደር ጎጃም አለ ነገር መቼም ታመን አንገት ደፍተን አንቀር አረስቱልኛል ሁመራ መሬት ያርማጭሆ መሬት ያውም የኛ ነጣ እነሱም ያድጉ ከኛ ሰው ሲታጣ ታታሽ ደግሞ ያለውን ተስፉ ብርሃን የሚባለው አረገበት ዜማ ወጣ ባቢ የሚባል የኔጌታ ዳምጠው ሸር ነበርና አብረን ሰራ ነው ታወቀ በጣም አዳ ይሄ መንግስት እኔን ጥምድ እንዴት አረሱት ይላል እንዴት መቼም በሱ ዘፈን ያላየሁት ነገር ያልሰማሁት ያልንኩት ነገር የለም ሁሉ ነገር ሁኛለሁ ግን የኢትዮጵያ ሕዝብ ያውቀዋል ሁሉ ነገር የሆንኩት ሁሉ ግን እግዚአብሔር የተመሰገነውን ዛሬ ተመልሼ ወግዜ ለሁሉ እድሜ ለዶክተር አብይ ካሚንግ ነው ዋና ፋሲል ደግሞ እንዴት ደስተኛ እንደሆንኩ አሁን እኮ ልነግርህ አልችልም አሁን እንግዲህ በቀደም ባህር ዳር ላይ ጎንደር ላይ ማርቆስ ላይ መቻልዩን በማይክል ጃክሰን ሁኛል ያዋል አራ እግዚአብሔር ማይክል ጃክሰን ያለው እውነቱን ነው በቃ እግዚአብሔር ሀያል ነው ሰይፉዬ እኔን እኮ በፊት እኮ በቴሌቪዥንም አይፈልግኝም ያመንክ ቴሌቪዥን አራራ የነዘፈን መች ተላለፋል አይተላለፍም እኮ ልክ እንዲህ ኃጢአት አሁን እኮ አይ እግዚአብሔር ይስጥህ ሰውዬ መቼም አይ መድኃኒዓለም የኔ ምርቃት ብቻ ጠቅላላ ይሄን ሰውዬ ለምን ብትል ወደ ያለም ያለ ሰው ዳታ መረቃው በደምብ ኧረ በደምብ ዝሙት ለምን መሰለህ እውነት ውሸት ምን ያደርጋል ያ መንግስት እኮ አስኖሮኝ እኔ እኮ መብላት አለ መብላት ደረጃ ላይ ደርሻለሁ ሀዱልሃ ምንም ሌላ ምን ድፍን የጎንደር ታውቋሉ ግን እግዚአብሔር ይመስገን በዚህ ፍጥነት እነዚህ ሰዎች እንደዚህ ነው እኔ መልሽ ካሚንግ ነው ዋናው በነገራችን ላይ እኔ እኮ አንተን እወድሃለሁ በጣም እወድሃለሁ በመሰለም አንተ ተረሶብናል የዛሬ ስንት ዓመት ካምሜ ነው ምናምን ገንዘብ ይጓጣል ተተዋው ሰይፉ አይጓጣልኝም አልኩ ህዝቡ ትንሽ አራራ ደህና ነኝ እኔ እንደውም ደህና ሆኗል ብለህ ንገርልኝ አልኩና እንደው የምትገርም ሰው ገንዘብ አዋጡልኝ ይላል አንተ ደግሞ መልሱት አሁን ደህና ነኝ ምንም ይሄን ያልከና ሐኪም ቤትም እጃለሁ ደህና ነኝ አለ አወጋነ ምን አለ ሐለልህ እንግዳማ ላሳበለው አዋጣልከኝ አዎ የዛን ጊዜ ነው ሶሪ ማሩ አልሞተችም ነበር እንግዳማ ስልኳ ፈልግልኝ የሚችለውን አጓጣለሁ አልኩ ኋላ አወጋንና አለቀና ዘፈን ምንድን ይሻልሃል አልካኛ ምን ታቀርብ እኔ ደግሞ ትፈራለህ ብዬ በዛ ጊዜ እንግዲህ መችስ ያው ምን ችግር አለ አርስቱ ነው አልክ ራ ዳንኤልም ያለ የልጅ ጎበዝ አሽከር ነው በዛን ጊዜ ደግሞ አጨብጭቡለት ማርያም በዛን ጊዜ አርስቱ ከፈተው ህዝቡ እየደወለ ኧረ ተከፈተ በሰይፉ ኧረ ዘፈን ምን አውቃለሁ እሱ ነው የለቀቀው ና ሰይፉ ደሞዝ ጨዋታ በጣም ያቃል ስላችሁ በጣም ከመቀርባቸው ድምጻያኖች መካከል አንዱም እሱ ነው ዘፈን ሲወጣ አለው ተቦርና አብሮኝ የሚሰራው ተቦርና አብነት አጎናፍር ኤቢ ነው አሁን ኤቢ ሲባል ጥሩ ነው ኤቢ አብዱኪያር ደግሞ ኤቢዲ ነው እና ላንተ ኤፍዲ ብያለሁ አለው ምን አልከው አርቶ እንዳጨርስ እንዴ ኤፍዲ አሁን ፋሲል ደግሞ ኤፍዲ እንደው ቤት አርጎ ነው በእናት እንደው ወይ ከተምኛ ዘፈኝ ባይሆን ምችስ ከተምኛ በዘፈን አዎ እንደሌሎች ገጠርኛ እየዘፈገ ኤፍዲ እንደው ማይመሰል ነገር ረሚስታት እንገርኮ ኤፍዲ በቃ አይሆንም መራራ ፋሲል አርጋ በቃ አራሳ የታመነው ወጥቷል በየሄደበት ማያሳፍር የተገጠው አንዱ የሚበቃ የተናገረው አንዱ የሚበቃ ፋሲል ደግሞ የሳቱ ላንቃ የተረገጠው መሬቱ ነቀ የተባለለት እኮ ነው ኤፍዲ አያስፈልግም ስለዚህ ፋሲል ደግሞ በቃ ፋሲል ደግሞ እንዴ
ከዚህ ከሄድክ በኋላ ወልደሃል? እግዚአብሔር ይመስገን። ወግዜ ነው ያየው እግዚአብሔር አየው። ወለድ መድኃኒዓለም ቴዎድሮስ ፋሲል ይባልሽ ባብያለ ምሽት አይደለም እንዴ ጠቅላላ እኮ ፌመስ ሆነ እኮ አሉ እሱ። ኧረ በደሞዝ ሞት ነፍሬም እነ ታማኝ እነ አርጉም የሚወዱት በቃ እነ ይሁን እነ ማሪ ጠቅላላ ሁሉም እሽኮክ እንዳለው ነው። እኔም ደግሞ ያው ንግግሬም እንዳለ ነው። አሜሪካን በህድም እኔ እንግሊዝ ሲጀምር እንግሊዝኛ የሚባለው ጠላቴ ነው። ጠላቴ ነውና ሁላችንም እንደዛው። እሺ እና እግዚአብሔር ይመስገን እዛቸው ወልኩ። አሁን 4 ዓመት። አሁን ልጅህን ሄጄ መጥቼ ቤት ጠይቄዋለሁ። አዎ ዲሲ ዳውንታውን ውስጥ ነው ያለው። ካንተ ቤት ባሻገር ዋይት ሃውስ ሁሉ ይታያል። እዛ እያሳደግከው ልጅህን አሁን የኢትዮጵያ የድሮ በአሜሪካን መዝሙር ነው የሚያድገው በአሜሪካን ጨዋታ ወይስ አንተ እንዲያው በላንተ አስብሎል እሱ አላ ቪዲዮ ላይ ቀርጬ እኮ ፌስቡክ ላይ ልክልኳለሁ። እንዲያው በላንተ ይለ የጨነቀ አበል በልሏል ሳጫውተው ዋውየ በርየ አረና በርየ በርየ እያሉ ሳርየ በሉ እንኳን ታረሱ አልተመዳል ሀርያ በኔ አላ ታማኝ አረ እንደው በሪያ ተለው ልጁን አሜሪካ ተወልዶ ልጁን ዋውየ በሬ ታማኝ ተው እንጂ አረ ታማኝ ተው ዋውየ በሬ አረ በሬ አቆልም እና ምን ልበለው አልኩት። ዋስጎ ነው አረ እንዳጨርስ አረ አይሆንም። ገጠርኛ ነው መስሎኝ የሚገርም ገጠር ደሞዝ ይሁን ገጠርኛ የኔ ልጅማ ገና የአማርኛ ተው ገጠርኛ አማርኛም ገጠርኛ ነው የገጠሩ የኛው አገር ያድኩበት። በቃ አሳለም ግን ዋይት ሃውስ በሬ አረና በሬዋ በሬ እያሉ ሳርየ በሉ እንኳን ታረሱ አለ አያቸው ወጥቶ አዲስ አበባ እና አሁን ቴዎድሮስ እያደገ ነው። አሁንማ 4 ዓመት ሆኗል። ለምን ባለቤትና ቴዎድሮስ ለምን አልመጡም? ለምን መሰለህ መስሪያ ቤት አልፈቅድላታል። እምቢ አሉ። መስሪያ ቤት አልፈቅድላት ፈቃድ የለም ማጫወት በቃ። እኔ ካሚንግ በተረኛ ደግሞ እኔ ጎይንግ እሷ ካሚንግ አይደለም ግን እሱ ካሚንግ እሷ ጎይንግ አሁን እኔ እንደውም የሰማሁት እንደው ፋሲል እንደው መናገር አልፈለገም እንጂ ሰው ፊት ሳያቋርጥ ለ1 ሰዓት እንግሊዘኛ እንዳጨርስ ይችላል። አይ አልችልም እኔ እንግሊዘኛ። ለምን መሰለህ እንግሊዘኛ አሁን ቻለምል ተረም ነው። አንድ ወግ ልንገርህ በሽም ወገኛ ነኝ። የሆነ የበላይ ልጅ ተመርቆ ዲሲ ፍቅር የሚባለው ልጅ ተመርቆ ህዝቡ እንደዚህ ከቧል። በእንግሊዘኛ ተረርጓል እሱ። ራስ ባንድ ዘፍነናል እኛ። ራስ ባንድ እንደዚህ ያሉ ቁጭ ብለናል። ሆዲያ አብዮት የሚባል ልጅ አለ ተወዛዋዡ። ሆዲ ቀጥሎ ደግሞ ሄኖክ ነጋሽ አለ። ወዲህ በኩል ያለው ወዲያ በኩል ምሽት ያለች ህዝቡ አለ። አሁን ፍቅር ወጥቶ ህዝቡ ሊስን አድርጎ ያለቅሳል። አሮይኔ ልጅ ነው አሁን ሰው ያለቅሳል። ዞር ብዬ ሳይ እና ቢዩትም ሄኖክ ያለቅሳሉ። ኦሮሞ ደሞዝ ይብታል ማለት ዞር ብዬ ሳይ ምሽቴ ብታረቅ አራገራገራ ፋሲል የኔም ባደሞ ደርሶ አይመጣም ቶሎ አይመጣም። ኋላ ቀስዬ ሄኖክ አስፈላ የሆነ ልጅ ምን እያለ ነው ታለቅሱት? ማይ ፋዘር ቲቺንግ ሲል ሰምቻለሁ። ቲቺንግ ሰምቻለሁ። ይሁን መምህር ነበር እንዴ? ያው እሱ ግን ሌላ ፈለገው አባቴ እንደ ዘፋኝ ብቻ ሳይሆን እንደ መምህርም ነው። እኔ ግን ማይ ፋዘር ቲቺንግ ሲል እንደ ጌታ ያንለይ ቲታይ መምህር ነበር እንዴ? ፈለጥ ይሁን በልቤ አላ ሄኖክ ይሁን ልጅ ምን እያለው የምታለቅሱት? ሂስትሪውን በእናትህ ከተወለደ እስካሁን ያለውን ሂስትሪውን እያወጣ ምን እያለ እንጃባ ሰው ሲያተና
ከተናገርክ እንጃባር ልምርሱ እንዲህ እያለ ማብራራት አይልም ውራ ሳይገባ ዝም ብሎ የሚያለቅስ ለካ የሚያለቅስ እሱም ናቢዮትም ሰውን እያዩ ያመርካቱ ሊስን አድርጎ ነው አብረስና እያየ ሲለቀስ አብረ ምን እንደሆነ ስታንድ አመት እኮ ለሄሎክ ያን ነገር እንዳላወቀው እያልኩ 50 ድሮ ሽጉጥ እንዳላወቀው የሆነ ነው ስለስንገለኝ የዛ አሜሪካ ያን ነገር እንዳላወጋብ ይዘብዘው 50 ተቀበላል አሁን ሄኖክ የለም ሲቲንግ ብሎ ይሰማል አለ አሜሪካ ሄኖክ ያው ተናግሮባል እንግዲህ ያው ይሄ አልዋሽም ፈርስፊ አይደለም ይላቀሳል ዝቡ ግን ፍቅር ተረም ያለ በእንግሊዝኛ ሄኖክ ይሁን ይልሽ ምን ያለ ስትሩን ያውቅ ምን ያለ እንጃባ አይ እንግሊዝኛ ጋር እኔ ጋር ብዙም ሮማን ግባባም አሁንም እኔ ግን እንግሊዝኛ ነገር ሲነሳ ኤርፖርት ላይ ዲሌ ያጋጥሟችሁ እንደ ፔሸንስ ሲባል ነበር አሉ እሱ ዲሌ ገጥሞን ግዛቸው የሚባል ልጅ አለ ሊገባው በየነ ያለ የሚዘፍን ማሲንቆ ታውቃለህ አንተ አላ ክረምት ነገር ነው የሆነ ሀገር አሳይተን ስንመጣ አየሩ እንትን ቆመና አንወርድም ፔሸንት ምናምን በእንግሊዝኛ ተረም አድርጋለች ያቻው ሰትይት ያቺ ተረም ኤርፖርቷ አላ ግዛችን በተንቆለኛል አሁን ምንድነው ያለችው አለኝ የናሱ እኔ በፊት ቢፎር ካሚንግ ሊስን ያደርጋል አንደርስታንድ ጎዝ ነው እና አንደርግራውንድ ነኝ እና አላ ምንድነው ያለችው አለኝ ያው ፔሸንት እንግዲህ በሽተኛ ነው በሽተኞች ቁጭ ብሎ ቋዚው ቁጭ ብሎ ወደ አረ ለካ ፔሸንትና ፔሸንስ አለ ባንድ ስፔሊንግ ዲፈረንት ወደዛ ገደም ታገሱን ነው ፔሸንት ወደ ተገስተ ነው እኔ ደግሞ በሽተኛ አረኩት ወደ በሽታ ፔሸንት እኔ ደግሞ የሰማሁት ፔሸንት ይያል ማን ነው በሽተኛ ብለ ተሳደብ አይደለም የሰማሁት እንዳጨርሰው ጥሩ ነው የሚገርም ምን እኮ አንደርስታውቄ ነው አንደርስታንድ እኮ አርጓለሁ እንደው ስፒኪንግ ነው እንግሊዝኛ ስፒኪንግ አለ ሊስኒንግ ራይቲንግ አለ እነዚህ ገብቷል እኔ ሊስኒንግ እኮ አንደርስታንድ አደርጋለሁ ሌሎች እኮ አንደርግራውንድ እየገቡ ምንም አይደለም እኔ ከፋሲል ጋር ቆንኩ በቃ ፋሲል ጨዋታ የሚያውቃል ሙዚቃ የሚያውቃል የዛኑ ያህል ደግሞ ቅድም አረሳ በተለይ እንደዚህ ድምጻያኖች ሲሰባሰቡ ፋሲል ካለ ሁሉም ዝም ይላል በቃ እኔ ባለውበት እኮ አንድ ክበበው ራሱ አንተ ግን በሰው እንጀራ ለምን ትገባለህ ይላል እዛ አሜሪካን አመሽ ገባውኝ ይላል አንተ ግን በሰው እንጀራ ለምን ትገባለህ ይላል አልገባው እኔ ወገወዳለሁ አክሰንቴም ያው እንደምታየው አሁን ሆም ብዬ አሜሪካ ስለነበርኩ በዚህ ወጥቶ በዚህ ወርዶ አይደለም እኔ ያው ነው በቀደም ኢንተርቪው አርገኝ ኢንተርቪው አሜሪካ ልመጣ ስለ አርገኝ ነበር ኋላ ቀስተገኘም እየበረመጣ አዛ ቨርጂኒያ እሺ እንደው 6 ዓመት ሲቲንግ ብለህ ራስ አፈጀ እንዴ ለበል ታደቀስተገኝ እንደው ትንሽ እንግሊዝኛ ቀልቀል ብታርግ ነው እንደ 6 ዓመት አሜሪካ ልትተርነው ቆይተ እንደው አይሁንልኝ አልሆነም በሻይልኝ ማየው አውቂ አይደለም ወይም እንዴ አታስመስልም ለማስመሰል እንደዚህ ቢሄቪዮን ይሄ ነው ካልኩሌሽን የአዲስ አበባ ልጅ ስለሆንኩ አሁን ምሽቴ አዲስ አበባ ልጅ ምሽቴ ተወልዳ ያደገችው ቄራ ጎፋ እንዴት ተዋወቃችሁ በቃ ናይት ክለብ ኔስ ዘፈን እሷ ሲቲንግ አለች ፍለፈት ተወዛዋዥ ናት የራስ ቲያትር ኃይለኛ ተወዛዋዥ ናት እሺ ከዛ ወድልኳት ቀልብ ያረፈባት ስትወዛወዝ ኋላ ንግግር ግን ከየት እንታ አዲስ አበባ ልጅ ፈርቼኔ እያልኩ ዝም ብዬ አስረዚህ ነው ምነው በቃ አስብ ነፃውን ለማውጋት ገጠርኛው ሊመጣ ነው ስለዚህ ያን ደግሞ ሰማብኛለች ያለ መከራቱ ያልክ ነው በቃና ኋላ ስንት ቀን በኋላ ግን መግዲ ገጠርኛ እንደው ተወጃልሽ ነው ያልኩት እንጂ በጣም እንጂ ነው ማረግ እንጂ
ገብቷል። ያ ጊዜም ትንሽ 3 ወር ድረስ ችግር ገጥሞኝ ነበር። ብዙ ጫማ ሁሉ ገዛለሁ ለሷ። በቃ ቀይ ጫማ እሷን ለማግኘት ለሰላም ሁሉ ገዛላት ነበር። ተወዛዋዥ ጓደኛ አለቻት። ለሁለታችሁ ጫማ ይባላ ግርግር ጫማውን ትገዛለህ? ጫማ መግዣው ነው የሚሰጠው። መግዣው ነው ጥይቱ ነው የሚሰጠው። እኔ ጫማውን ገዝቼ መርካቶ ስለምወዳት እኮ ነው እናቴ። ግን ኋላ ላይ ግን በእጅ አደረኳት። ያንተ ወንድ እኔ ነኝ እኮ እንጆ ያደረገች የመጀመሪያዋ እንደውም እኔ ነኝ እኮ